ዛሬ አንድ የሚያስከስሰኝ ነገር ይዤ ነው ይሄን ቪዲዮ የምሰራው። እዚህ ሀገር ዩኤኢ ላይ የሰውን ፎቶ ለጥፎ ምንም አይነት ቪዲዮ መስራት አይፈቀድም፣ ያስከስሳል። እኔ ግን ያንን ወስኜ ነው እምሰራላችሁ። ምክንያቱም ለእናንተ ስል ወንድሞቻችን እህቶቻችን በደላላ ገንዘባችሁ መበላት ስለሌለባችሁ የምናቃትን ኢንፎርሜሽን እንሰጣለን። ሌቦች ደላሎችን እናጋልጣለን። መልካም የሆኑ ደላሎችን ደግሞ አፕሪሺየት እናደርጋለን። ስለዚህ ከኢትዮጵያ የምትመጡ ልጆች በተለይ ወንዶች ትንሽ ስለምትመጡበት ሀገር ኢንፎርሜሽን መረጃ ሰብሰብ አድርጋችሁ ከዛም ከዚህም ዛሬ ቴክኖሎጂ በሞላበት ሀገር ላይ ሚዲያ ተከታተሉና ትንሽ ኢንፎርሜሽን ወስዳችሁ ኑ። ስትመጡ ደግሞ በህጋዊ መንገድ ኑ። በህገ ወጥ ደላላ አትምጡ። አይዲ ይሰራላችኋል ከና አይዲው ምናምን ብለው በሚያስከፍሏችሁ በአጭበርባሪዎች ደላላ አትምጡ። ዳይሬክት በቪዛ መታችሁ እዚህ በኢምፕሎይመንት ቪዛ መታችሁ እዚህ ስራ የምታገኙበትን ቀጥታ ወደ ስራ የምትገቡበትን የሚያስገባችሁ የሚያሰራችሁ ካምፓኒ አይዲ እንዲሰራላችሁ አድርጋችሁ እናንተ ለምን አይዲ ትከፍላላችሁ? ስለ ሀገሪቷ ምንም አይነት ኢንፎርሜሽን ሳይኖራችሁ ዕውቀት ሳይኖራችሁ አይዲ አሰርታችሁ አይዲያችሁን ተሸክማችሁ ስራ ፍለጋ ትንከራተታላችሁ። ተጠንቀቁ። ኢንፎርሜሽን ሰብስባችሁ ኑ። ቀላል ገንዘብ አይደለም አውጣችሁ የምትመጡት። ከ400 ሺህ ብር በላይ አውጣችሁ እየመጣችሁ ግን የት መታችሁ እንደምትወድቁ አታውቁ። እዚህ መታችሁ ግን በየኢጃዛ ቤቱ 10 ብር እየተከፈለላችሁ ደላላ ዞር ብሎ አያያችሁም፣ ትሰቃያላችሁ። ከመምጣታችሁ በፊት ጥንቃቄ አድርጉ። ስለነዚህ ስለ ሁለት ሰዎች ግን ማውራት እፈልጋለሁ። ቃል ላይፍ ኢን ዱባይ እጅግ በጣም ከምተማመንባቸው አፕሪሺየት ከማረጋቸው ደላሎች አንዱ። ሰሞኑን አንድ ቪዲዮ እያየው ነው። አንድ ወንድም እንግዲህ ተጭበርብሮ ይሆናል። በሱ ስም ብዙ ፌክ አካውንቶች አሉ። ብዙዎቻችሁ እየተጭበረበራችሁ ነው። እሱ ደግሞ እየተናገረ ነው። ገንዘብ ለምን 1000 ብር አይሆንም ልትከፍሉ ስትሉ እርግጠኛ ስትሆኑ ክፈሉ። ዝም ብላችሁ ገንዘባችሁን አትስጡ። በጣም ብዙ አጭበርባሪዎች ባሉበት ጊዜ አንተ ነህ የበላኸኝ ብላችሁ እርግጠኛ ሳትሆኑ ማስረጃ ሳይኖራችሁ ዛሬ የሚያስከስሳችሁን ነገር ፎቶ ለጥፋችሁ ብሬን በላ ሌባ ነው እያላችሁ የምትሰሩ ልጆች ኦልሬዲ እሱም ተናግሮታል፣ ህግ ይዞታል፣ ትወጡታላችሁ። እኔ ግን ዛሬ ከምሰራው ስራ ጋር ለወንድሜ ከምሰጥ ይልቅ በቃል ባስመጣ በማሚ ባስመጣ በሙኒቶ በእውነት በጣም የምተማመንባቸው ሁለቱ ሰዎች ናቸው። የሰው ገንዘብ አይበሉ፣ በእውነት አይፈልጉም። የሰው ገንዘብ ቆንጆ ልብ አላቸው፣ ጥሩ ልብ አላቸው፣ የተቸገረ መርዳት የሚፈልጉ ናቸው። እንኳን የምስኪን ገንዘብ ሊበሉ። ግን ምንድነው አንዳንድ ሰዎች የእናንተን ፕሮሰስ ብቻ ይዘው የሚሰሩ ነው የሚመስሏችሁ። አይደለም። ኤቭሪ ዴይ ኤቭሪ ታይም ቢዚ ናቸው፣ ፕሮሰስ ላይ ናቸው። ሜቢ የ1000 ሰው ኬዝ ይዘው ፕሮሰስ እያደረጉ፣ እናንተ ግን የእናንተን ኬዝ ብቻ ይዘው ያቆዩባችሁ ነው የሚመስላችሁ። አይደለም። አንዳንድ አለ እድለ ጠማማም ሰው ዝም ብሎ ሪጀክት የሚያደርግበት ሰው፣ የማይሳካለት ሰው በተለያየ መንገድ ብቻ ሌት ሊሆንባችሁ ይችላል፣ ሊቆይባችሁ ይችላል። ማሚ ጋርና ቃል ጋር ግን
ገንዘባችሁን ግን አትበሉ። በነፍሴ ወራረዳል። በእውነት ሁለቱም አያውቁኝም። እኔ ነኝ የማውቃቸው፣ እነሱ ፌመስ ስለሆኑ ማለት ነው። እንደውም አድርሱልኝ፣ ሼር አድርጉልኝ። በእውነት አብሬያቸው ብሰራ ደስ ይለኛል። ዛሬ ከወንድሜ በላይ እማምናቸው ከወንድሜ ጋር ከምሰራ ከነሱ ጋር ብሰራ የምተማመንባቸው አይነት በዚህ ልክ ነው የምተማመንባቸው። በእውነት ሼር አድርጉልኝ፣ አድርሱልኝ። አብረውኝ ቢሰሩ ደስተኛ አብሬያቸው ብሰራ እጅግ በጣም ደስተኛ ነኝ። እነዚህን ሰዎች አፕሪሼት አድርጉ። መጥፎ ደላሎችም እንዳሉ እጅግ በጣም ጥሩ ደላሎች በቃ ህሊና ያላቸው አሉ። ቢያንስ ገንዘባችሁን አትበሉም። በእርግጠኝነት ፌል ሊያደርግ ይችላል፣ ብዙ ነገር ሪጀክት ሊያደርግ ይችላል። ገንዘባችሁ ግን ይመለሳል እነሱ ጋር። ከራሴ በላይ ተማመንባቸዋለሁ። ይመቻችሁ።